ደስ በሚል ሁኔታ ነበር መቀርጻቸው ማለት ነው። እና ሰላማችሁ በዚህ ተረፍረፍ ይበደል። ያኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን ማለት ነው። ደህና ነኝ። ዛሬ ግን አንዳንድ ነገር ልላችሁ ስለ አባት ነው። አባት እንኳን የአባቶች ቀን አደረሳችሁ አደረሰን። አባት ያላችሁ እድለኛ ናችሁ፣ ተጠቀሙበት። እናት አባት ያላችሁ ተጠቀሙበት እድሉን። ማለት የእናት አባት ምርቃን እመቤቴን ነው የምላችሁ። ጥሏችሁ አይጥላችሁም። በቃ ፈተና ቢበዛባችሁም ጥሏችሁ አይጥላችሁም። እና በእናት በአባት መመረቅ እንዴት መታደል እንደሆነ በጣም በቃ እኔ መሰክርላችኋለሁ። እውነቴን ነው የምላችሁ። በጣም በእናት አባት መመረቅ ምን ያህል ደስተኛ ምን ያህል ህይወታችሁ ምስቅልቅል ውስጥ ቢገባ ራሱ እንዴት ብሎ እንደሚስተካከልላችሁ በማታውቁበት ሁኔታ ይስተካከላል። ነገሮች ሁሉ ማለት ነው። በቃ ለኔ እኮ እንደዚህ ከወርቅ አልማዝ ከንቱ ወርቆ የሚመዝነው ውለታሽ ነው የከበደኝ እጅ የማልከፍለው። ከወርቅ አልማዝ ከንቱ ወርቆ ሚዛን የደፋው ውለታሽ ነው የከበደኝ እጅ የማልከፍለው። ስቀማ ተቀምተሽ ስራብ ተርበሻል፣ ከኔ በላይ ጠፍረሽ ተስተሻል። ምንም ያልበገረሽ የሕይወት ዋልታይ ጭራሽ ክፉ አይንካሽ ባለውለታ። ለጥረትሽ ሁሉ እስከ ዛሬው ድካም ምንም ባደርግልሽ የኔ ልብ አይረካም። ፈጣሪ እንዲከፍልሽ በደንብ አይለዋለሁ። ሌላማ ነው ብዬ ነው ያሰው። ነገሮቹ ካለፉ በኋላ ለወዲያው ለምን ወይ ብላችሁ ራሳችሁ እንድትጠይቁ ያደርጋችኋል። ብዙ ነገሮች ትጨናነቃላችሁ። ግን ዛሬ ለኔ ለካስ ለበጎ ነው ነገሮቹ፣ ለካ ለዚህ ነበረ እንድል አድርጎኛልና እግዚአብሔር ይመስገን። ያ ሁሉ ፈተና ሲመጣ ግን በእናት በአባቴ ጸሎት አልፏል። እኔ ጠንካራ ሆኜ አይደለም ጓደኞቼ፣ እውነቴን ነው የምላችሁ። በጣም እኔ ጠንካራ ነኝ ለማለት በጣም ይከብደኛል። ግን እግዚአብሔር ጋር ሁኜ መብርሃን ጋር ሁኜ ቤተሰቦቼ እናት አባቴ ጸሎት በቃ እኔ አላቅሜ ነው አልላችሁም። በጣም ጓደኞቼ ጸሎት፣ የብዙ ሰው ጸሎት ነገራችን ላይ በእኔ ህይወት ብዙ ሰዎች አሉ። እውነቴን ነው የምላችሁ ሰውን የለየውበት ነውና በዚህ አጋጣሚ ቤተሰብ እናት አባታችሁን ያስከፋችሁ ካላችሁ ይቅርታ ጠይቃችሁ በቃ እወድሃለሁ ማለት ብቻም በቂ ነው። እና የምመክራችሁ ተጠቀሙበት፣ ጊዜው እንዳያመልጣችሁ። ጊዜው በቃ ለምን እንደዚህ ሳላረግለት ለአባቴ እንዳትሉ፣ አሁን ተጠቀሙበት ጊዜውን። አሁን ነው ጊዜው፣ አሁን ነው ሰዓቱ። እና እኔ በህይወቴ በጣም ብዙ ነገሮች ሲመጡ ግን ወይኔ ለምን እንደዚህ ሆነ ለምን እንደዚህ አለ ብልም እግዚአብሔር ደግሞ ወዲያው ነው ነገሮቹን በቃ ሃይምሮዬ
እኔ ነኝ አሁን ካለፈ በኋላ እኔ ነኝ እንዴ ምናምን እላለሁ። ግን ሳስበው ከእግዚአብሔር በታች የእናት አባቴ ጸሎት ነው። እኔ እግዚአብሔር ይመስገን በእናት በአባቴ በጣም ተመርቄያለሁ። በቃ በጣም ይህ ነው አልላችሁም። ማለት ድሮ ጀምሬ በልጅነት የአሁኑ እንዳታዩ አሁን ገንዘብ ስላለ ወይ ደግሞ አረብ ሀገር ስላለው ምናምን እንዳይመስላችሁ ሀገር ቤት ጀምሬ ነው። እኔ እግዚአብሔር የተመሰገነ ይሁን። ይሄ ነው ማለት አልፈልግም። ብቻ ግን የእናት አባት ምርቃል ምን ያህል በቃ እናንተን ከፍ እንደሚያደርጋችሁ እናንተ ምን ያህል እንደሚያበረታችሁ ይህን ልነግራችሁ ነው። ተጠቀሚበት ነው። እኔ ስለጠቀመኝ ነው። ተጠቀሙበት ልላችሁ ነው የመጣው። ዛሬ የአባቶች ቀን ነው። እኔ ሁሌም የእናት አባት ቀን ለእኔ እያንዳንዷ ቀን ለእናት አባቴ ቀን ናቸው ብዬ ነው ማስብ። ምክንያቱም እኔ የሆነ ነገር ሲገጥመኝ እናቴ ትዝ ትለኛለች፣ የጀርባ አጥንቴ ናት። አባቴ ትዝ ይለኛል። በቃ ሁሉ ነገር የምሶሰዬ ነው። ነገሮቹ እንድረሳ ያደርገኛል። እናት አባቴ ስል እኖራለሁ። የምኖርለት ሰው አለኝ። ሲከፋኝም ምን ሲለኝም ከጓደኞች ጋር የማወራበት ጊዜ ባይኖረኝም እግዚአብሔር ጋር በቃ መብርሃን እመቤቴ ቅድስት ድንግል ማርያም ያሳፈረች ነገር የለም። እንደዛ ከፍ ካለ ደግሞ የምወዳቸው የማከብራቸው ጓደኞች ጋር አወራለሁ። ነገሮች ይስተካከላሉ። አለዛ ደግሞ ቀጥታ ለቤተሰብ ጋር ደውዬ እነሱ ጋር አወራለሁ። እግዚአብሔር ይመስገን ነገሮች በሙሉ አሁን በህይወቴ እኔ በጣም ደስተኛ በጣም ሀፒ ነኝ። እመቤቴን ነው የምላችሁ። እግዚአብሔር ይመስገን። በቃ ሁሉ ነገር ያልፋል። እየተጨነቃችሁ የተጠበባችሁ ነገር ካለ እግዚአብሔር ስጡት፣ አሳልፋችሁ ለመብራን አሳልፋችሁ ስጡት። ጭንቀታችሁን፣ አዘናችሁን እሷ ታቃለላችኋለች። ለእሷ ንገሯት። ለሰው የምትነግሩ በተንበርክካችሁ ለመብርሃን ንገሯት እና ወሬ አላብዛባችሁ። የዛሬም በዚህ ለእናት የአባት ቀኖች ስለተባለ ለእኔ ግን የእናትም ቀንም ሆነ የአባትም ቀን ሆነ ሁሌም እያንዳንዷ ቀን ለእናት አባቴ ለእኔ ልዩ ቀን ናቸው ብዬ ነው ማስብ። ያው ግን እንግዲህ እንኳን አደረሳችሁ ላለው። በተረፈ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምታበረታቱ ያመሰግናለሁ። ግን ላይክ እና ሼር አሁንም አድርጉ። በሌላ ቪዲዮ ውስጥ የምንመጣ